ስማ ያበር ይታያል እዛ ቤት በጣም ቆንጆዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ትሽኮረመማለች እንዴት ወዳኛለች እንዴት እንደምታምር ስማ እኔና ለአንተ በህይወታችን ብቸኛው የሚወደን ማንዱ ታውቃለህ ይሄ ፀሐይ አንተ ካላየ አታም እንዴ ይኸው ጠራችኝ እርግጠኛ ወይዬ አራንሶ እንዳተሰበደበ ሃይ አባ ማኪያ እንዴት ነሽ አሉልሽ እንደና እቺ ነገር ታዋጣለች ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አሪፍ ጭራሽ ዲዛዞሪ ወደሽ ውሻው ውሃ በምን ይጠጣ? እኔ የምልሽ ምንድነው ዲዛዞሪ ምናምን ብለሽ የምትበጣጠሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛግጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽን ሻይ ልታረጊ ያላ ብቻሽን ሻይ ልታረጊ። ስማ አንተ ትናገረኛለህ፣ አንተ ሳፋ ዞሪ ትናገረኛለህ። ስማ የሰሞኑን ፀሐይ ታውቀዋለህ አይደል? የያዝከው ፕላስቲክ ነው እንዳይቀልጥብህ ቶሎ ቶሎ ሽጠው። እሺ እንጂ ለሽጠው ይኸውልሽ ፕላስቲክ ቢሰፋ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት ያንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም ማከብርሽ ጓደኛሽ ጥርበ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። እሺ መሀይም ነች፣ ጥርበ ነሽ፣ መሀይም ነሽ። ታይኝ እኔ ነኝ አባቢ አንቺ ስለምን ስርዓት ማይኖርሽ? ቦይፍሬንድ አመጣለሁ አስተዋውቃለሁ። አንቺ ጠበቀው ይሄ እኮ ነው አቆይተሽ መጣው ጋቺ ትንሽ ሌት ሆነን በጣም ይቅርታ። ምንድነው እንጨቱ እንዲፈለጥ ነው አስፈለጥ ነው እኮ አይደለም። እሺ ምን አትክልተኛ አረግ ምን አለ አይደለም። ቦይፍሬንዷ እኮ እኔ ነኝ። ቦይፍሬንዷ በጣም ይቅርታ። ሰላም እሱ ነው። አይሆንም። አይ ምን ለምንድን ነው ከክናከክ ይኸውልህ ከክናከክ ክላሽ ያደርጋል እንዴ በጣም ባለጸጋ እኮ ነው። መኪናው እኮ ስለማያስገባው ነው በእግራችን የመጣው። ጋሺ በጣም አፍርውቦታል። እንዴት ባለባበሴ በፀጉሬ እንዲጅጅ ያደርጉኝ። እኔ እኮ ሰፈራችሁ ፒስታ ኮሮኮንች ስለሆነ ነው ለመኪናዬ ስለማይመቻት ነው። እከክ ላራክፍ ባልኩ ጋሺ በጣም ነው ያፈርኩቦት። ጋሺ ጠንቅል ላራክፍ ባልኩ የኔ ልጅ አንቺ አልነገርሽውም እንዴ? ከመጣ ጀምሮ ልፈትን እየሞከርኩ ነው። ቀልዳት ይችላል ጋሺ በጣም አፍሬቦት። እኔ አባቴ በልጆት በኩል የተላኩ መላእክት ነበርኩ። ህይወት ልቀይር ነበር። ኮሚክ ነው አባቴ። ልጅ በቃኝ ጋሺ ልጆትን በጣም ነበር የምወዳት። እርሶ ግን አይሆንም። አይደለም እያወቀው እንዴ ዳኮ ሚስራን ነው በቀልዱ ነው እንዴ? እኔ ከካሙ በቃኝ አልፈልግም። ጦስ አንተ እናተፈው አይደለም። በእናትህ ስማኝ ላስረዳ። በእናትህ እኔ ጌታ ያው አንዴ ቆይ ላስረዳ። 3 ወር 4 ወር ፊልድ ሲወጣ እንደ ባል ገብቼ ከባል በላይ እንከባከብሽ የነበርኩት እኔ ምንድነው የምታውቂው? ላለፉት 6 ወር ተጣልታችሁ ተለያይታችሁ ብቻሽን ስታነቢ ከባልሽ በላይ እንደ ባሎኝ ፐርፎርማንስ አደረግ የነበርኩት እኔ። አውቃለሁ። ታይ በ3 ዓመት ጋብቻ ልጅ መውለድ ሲያቅታችሁ ልጅ ያስወለድኩሽ እኔ። ቢገባሽ ሽማ ብቻ ሳይሆን ባለውለታሽም ጭምር ነበርኩ። እሺ ቆይ አሁን ችግሩ ምንድነው? በእውነት ምን አልገባሽም ነው? ውሽማ እንጂ ኋላ ቀር አይደለም። ሶሻል ሚዲያ ማለት ተጠቀም ነው እንደሚመስልሽ። ኢንስታግራም ላይ ስቶሪ ያደርግሽውን አይቻለሁ። የኔ ውድ ባል መልካምለት ብለሽ ስቶሪ ያደርግሽው እሱን ማንን ለማስቀናት ነው? እና ባል እኮ ነው ባልሽ እንደሆነ ማውቃለሁ። ግን ምን እኔ ውሽማ ነኝ? በድን አይደለም ይሰማኛል። እኔ አንድ ቀን አንቺ ፊት ስለ ሚስቴና ስለ ልጆች አውርቼ አውቃለሁ? ታዲያ ለአንቺ ክብር ብዬ ነው በቃኝ። ነው አሁን እንደ ራሷ እንደ ባሏ ከባሏ እኩል ጊዜ የምትሰጠኝ ውሽሚት አግኝቻለሁ። በቃሽኝ አንቺ በቃሽኝ። ሌላ ውሽሚት አግኝቻለሁ። አይገርምሽም? በቃሽ ማኛለ ይሄ ነገር እውነቱና ዛሬ እኔ እናንተ መጨረሻ የኔ ፍቅር ላይ ሆነም እኮ ይችላል። ምን ታማሚ ያለ ሬሳል ልትቀሰቅሱ ነው እንዴ? ይቅርታ ተረጋጉ እንጂ ውጤቱን እንደሚከተለው አነባለሁ። እሺ እንደፈራሹ ነው። ባለቤትሽ የስንፈት ወሲብ ተጠቂ ነው አይደል? በቃ እንግዲህ መለየት ነው እንፈልግ። ከዚህ ሌላ ምንም የቀረኝ ነገር የለም። ተይ እንጂ ምን ማለት ነው እንዴ? ትዳር እኮ ትርጉሙ መተኛት ብቻ አይደለም፣ መጋደም ብቻ አይደለም። እውነት ነው። ይሄ ሚስኪን ያዳም ዘር ደከመ ተብሎ ጥለሽው ልትሄጂ ነው? ተይ እንጂ እኔም ወንድ ልጅ ነኝ። የመጣችሁት ደግሞ ዶክተር ጋር ነው። ዶክተር መርዶ ነጋሪ አይደለም፣ ሶሉሽን ሰጪ ነው። እንዴ መፍትሄ ያለ ነው። እሺ ለአንድ ወር የሚቆይ መድኃኒት ነው። እሺ ታዲያ ስንፍና አይፈልግም። መድኃኒት ፈልጋለህ አይደል? አዎ በቀን 3 ነው የሚወሰደው። ሁሌ ጧት ንጹህ የወለጋ ቅቤ አንዳንድ ማንኪያ ሳይነጥር። እንዴ ዶክተር የወለጋ ቅቤ ከየት ነው የማመጣው? ከየት አገኛለሁ? መድኃኒት ፈልጋለህ አይደል? ከየትም ብለህ አምጣዋ። እንዴ ነው ወይስ ሙዝ ምናምን የሚገባበት ልጡጥ ነው? ተው እንጂ። እሱ አይሆንም። ምሳ ሰዓት ላይ የአርባ ምንጭ ፎሰሴ። እሱን ደግሞ ከየት ነው የምናገኘው? የአርባ ምንጭ ፎሰሴ ዶክተር ረጅም ሰዓት መተኛ ትፈልጋለህ? አልፈልግም። እሱማ እፈልጋለሁ። አንቺስ መደሰት ትፈልጊያለሽ ወይስ አትፈልጊም? እኔ በጣም እፈልጋለሁ አይደል? ስለዚህ አግዢዋ። እሺ አግዛለሁ። አብራችሁ ታገሉ። በአንዴ አይዳንም። እንደዚህ አይነት እንትን ትግል ይፈልጋል። እራት ላይ ንጹህ የጎጃም ማር 2 ማለት ዶክተር እያልክ ያለው ነገር ገብቷል? ወለጋ፣ ጎጃም፣ አርባ ምንጭ እንዴት ነው ነገሩ?
ተራራቀብህ አይደል? አዎ ዴዲኬሽን ይፈልጋል። በአንዴ አይዳንም። ታገል ብያለሁ። እሺ መዳን ትፈልጋለህ? ትደሰታለች አትደሰት? ትደሰታለች። በቃ ይኸውልሽ በዚህ አንድ ወር ውስጥ ይሄንን መድኃኒት ወስዶ ምንም አይነት ለውጥ ካላሳየ ስልክሽ ምንድነው? 15 ፕሮ ማክስ ነው። ለልደታው ነው የገዛሁላት ቅርብ ጊዜ። አይ ዶክተር 15 ፕሮ ማክስ ገዝተህ ሰጠህ አይደል? ካፈርኩ አይመልሰኝ ነው ነገሩ አይደል? እንግዲህ ጥሩ ኳሊቲ ነው ያለው ስልክሽ። ወደ 50 ኤፒሶድ የሚሆን ስቶሪ ታይም በሱ ስንፈቶ ወሲብ ዙሪያ ቅረጪና ፖስት አድርጊለት ካልተሻሻለ። እሺ 15 ፕሮ ማክስ ሰጠሽ። ሰማኛለህ? በዚህ አንድ ወር ለውጥ አታሳይና ፖስት አድርጊለት። የኔ ጌታ አድዬ እርጋታ። በዛ ላይ ደግሞ አብረን እናምሽ ስለ እንኳን አትፈቅድልኝም። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ። ወንድ አለ እንዴ? ልውል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር? ሜሪ ሰው ያታገኘው በይሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው ለምን ያረገ እንደነበር ታውቂያለሽ? ንግር አድርጊልኝ። ቆንጆ ክፋት ምናምን እኮ አይደለም ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያረገኝ እና ምን ከበከበኝ ነበር። ከዛ በኋላስ ካገኘኝ በኋላስ ይደበድበኝ፣ ይቀጠቅጠኝ፣ ይረግጠኝ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ ዴት ታረጊ ከነበረች ልጅ ቆማ ትቀር። አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ አይደለም። ዴት ያረግሽው በሰው ቆዳ አህያ ነበር፣ እንስሳ ነበር። ዴት ያረግሽው ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሩንድ ላከብኝ። አይሽ እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም ይኸውልሽ፣ እሱ እንደሷ ከሰው መሀል ወርቅ መነጠል ብትሺ ጥሩ ነው። የተማርሽ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ከገኝ ወደዛ አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተደራሩ። እሺ እኛን ቸኩላለን። እሺ እናቴ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝም ነው። እንዴ ነው ሂድ ወደዛ አዲስ አበባ